ሰላም ጤና ይስጥልኝ የዋላ ዩቲዩብ ቻናል ቤተሰቦች ሁሉ መልካም ሀፒ ማዘርስ ዴይ ብያለሁ። መልካም የእናቶች ቀን ለውድ እናቶች ለጥሩ እናቶች። እዚህ ጋር ላሰሪ ዛሬ ማዘርስ ዴይ ነው እና ላሰሪ ስጦታ ለምን አልገዛላትም? ሰርፕራይዝ እስኪ ላድርጋት። ጥሩ ሰው ናት። እግዚአብሔር በስደት በቃ ጥሩ አድርጎ የሰጠኝ አሰሪ ናትና ላመስግናትኝ። ወላጅ እናቴ ብትሆን ዛሬ በእናቶች ቀን ዝም እንደማልላት አውቃለሁ እና በስደት ደግሞ እግዚአብሔር እሷን እንደ እናት አድርጎ እንደ መልካም እንደ ታላቅ እህት እንደ መካሪ አድርጎ የሰጠኝን ላመስግን በማለት ስጦታ ልገዛላት ወጣሁኝ ማለት ነው። ሹፌሩ ይሄድ ነበር። ኧረ ቆይ ቆይ ላሰሪ የሆነ ነገር የሚገዛው ነገር አለ ጠብቀኝ አልኩትኝ። ቁልፍ ሊያስረክብ ሲገባ እሱም እግዚአብሔር ይስጠው ጠበቀኝና ወጣው ማለት ነው። ስወጣ በነገራችን ዝናብ ነው። ዝናቡ ተውኛ ረገጠው ለጉድ እየሮጥኩ በቃ ብታይ ወደ ሱፐር ማርኬት እግሬ አውጪኝ። ከዛ ባስኬቴን ያስኩኝ እና መጀመሪያ ፍሎር ላይ ያለ ይሄ ካርቶኑ እንዳለ የረመዳን ቸኮሌት ቢሆንም ግን በቴምር ምናምን ያለ ነው እና ብዙም በቃ ይሄ ለስጦታ አይሆንም አልኩኝና እያየሁኝ እንደዚህ ወደ ላይኛው ፍሎር ወጣሁ ማለት ነው። ሰከንድ ፍሎር ላይ ወጣሁኝና በሊፍት አንዳንድ ነገሮች ሊገዛ ወጣሁኝ ማለት ነው። እዚህ ሀገር ክረምቱ ዘግይቶ ነው የገባውና አልወጣም አለ። ይሄ ሰከንድ ፍሎር ላይ በጣም ብዙ ነው በቃ ቸኮሌቱ፣ ብስኩቱ፣ ጁሱ ምናምን እንዳለ ይሄ የጣፋጮች ቦታ ነው በቃ እና እኔ እዚህ ሀገር ሱፐር ማርኬቶችን ወይም ይሄ ትልልቅ ሞሎችን በጣም የማደንቀው እዛው ነው በቃ ያለው ልብስ ቤቱ እዛው፣ ጫማ ቤቱ እዛው፣ አስቤዛ መገዣዣ ብስኩት ቤቱ፣ ካፍቴሪያው ሰው ገዛዝቶ እንኳን ቢደክመው ያርፋል። ገባችሁ? አርፎ ደግሞ ድጋሚ መገዛዛቱን ይቀጥላል ማለት ነው እና ጥሩ ጥሩ ነገር ሳይ ምነው ሀገሬ በኖረ እላለሁ። እዚህ ጋር ኩናፋ ዱባይ ቸኮሌት በተለያየ ፍሌቨር ነው የመጣው። በቫኒላ አለ፣ በከረሚላ አለ፣ በሎትስ አለ። በሌለው አትጠይቁኝ በቃ የሌለውን ፍሌቨር አትጠይቁኝ። ከዛ ዱባይ ቸኮሌት ትወዳለች እና ዱባይ ቸኮሌት ገዛሁኝ። ኒውቴላ ብስኩት፣ ኬት ካት፣ ሎተስ ምናምን ብቻ ያው የአቅሜን አንዳንድ ነገር እሷ ቤት ስትቀመጥ ስትበላ የማየውን ነገር ነው የገዛዛሁት። እዚህ ጋር ደግሞ እቺ ትንጥዬዋ በርገር የምትመስለው እንደ ጋሚ ቤር አይነት ነገር ነው እና ልጄን የሚይዛት ያሰሬ ልጅ ትወዷለች ለእሷ እሱን ገዛሁኝ። ይሄ የሆነ አንድ አለ እንደ ሎሊፖፕ አይነት እሱን ሳየው ተወደደብኝ ካለው ገና ደግሞ አበባ አልገዛሁኝም። እንዴ ለእኔስ ማን አለኝ አልኩኝና ማስቲካ ልገዛ ወደ ማስቲካ ቦታ ሄድኩኝ ማለት ነው። እና በነገራችን ላይ ትሪደንት ትዝ የሚለኝ ሁሌ አይምሮዬ ውስጥ ያለው መገናኛ በፊት ሲሸጥ ትሪደንት በሶስት ቀን እንግሊዘኛ የሚያናግር ምናምን ይባል ነበረ እና ይሉ ነበረ ሲሸጡ። ትሪደንት ሳይ በቃ ሁሌ ትዝ የሚለኝ እሱ ነው እና ይገርመኛል። እዚህ ሀገር የሌለ በቃ ማስቲካ ምናምን የለም። ኢቭን አቦወለድ ራሱ አለ እዚህ ማለት ነው። እኔ ግን አቦወለድ ብስኩት እኔ በፊት የኢትዮጵያ ምርት ነበር የሚመስለኝ። ከኢትዮጵያ አይደለም እንዴ? እስኪ ምርቱ ከየት እንደሆነ ብትነግሩኝ ደስ ይለኛል። እዚህም ራሱ ሱፐር ማርኬት አለ አቦወለድ እና በጣም ነው የሚገርመኝ። በቃ አያችሁ እና ገዛሁኝ ይሄንን እላችኋለሁኝ። አሁን ሂሳብ ልከፍል ወደ ካሼሪዋ ጋር እየሄድኩኝ ነው ማለት ነው። ዕቃዬን አወጣጣሁኝ፣ ዋጋውን ነገረችኝ፣ ከፈልኩኝ ማለት ነው። በነገራችን ላይ ላይክ ሼር ለምታደርጉ አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። ከልብ ነው የማመሰግነው። ዝናቡ ትንሽ አቁሟል። ሲያሳዝኑ እዚህ ጋር የሚጠርጉት እዚህ ያው እንትን ስለሆነ ሴራሚክ ስለሆነ ሰው እንዳይወድቅ ቶሎ ቶሎ ከስር ከስር ነው እንትን የሚሉትኝ
እና አበባ ቤቱ ደግሞ ገና ይሄ ሙሉ እንትን ወደ ሱፐር ማርኬት መግቢያው ጋር ነበር። እየሮጥኩኝ በቃ ወደ አበባ ቤት ገባሁኝ ማለት ነው። አበባው በስማም በጣም በቃ ከምላችሁ በላይ በጣም የሚያማምር የቱን አንስቼ የቱን ልጣለው የቱን አልፈልግም ልበል። እና ደግሞ በጣም ውድ ነው። እኔ አበባ እንደዚህ ውድ እንደሆነ አላውቅም ነበር። ነው ወይስ በዚህ አመት ነው የጨመረው? በእርግጥ ሁሌ ማዘርስ ዴይ አበባ እሰጣታለሁ ለሴትዬ። ግን ይሄ የተወደደብኝ ሆነን ለመናገር ግን ቢሆንም እኔ ደግሞ ችግሬ በቃ የሆነ ነገር ከወደድኩኝ ዞሬ ዞሬ እዛው ላይ ነኝ ሌላ በቃ አልፈልግም። እና ይሄንን አበባ ነበር የመረጥኩትኝ። በቃ ውድ ቢሆንም ስለወደድኩት ምንም በቃ ሌላው አይኔ ውስጥ ሊገባ አልቻለም። በቃ ይሄንን ገዛ አስጠቀለልኩኝ። ይሄንን አይ ላቭ ዩ ማሚ የሚለውንም ስቲከር እዛው ገዛሁኝና በመኪና እንትን ልገዛ ሲነቦል ልገዛ ምክንያቱም ቸኮሌቱን አበባው ላይ የምሰካው ነው እና ዝም ብሎ ቸኮሌት መስጠቱ ከበደኝ። ጣፋጭ ኬክ ምናምን ደግሞ እንዳልገዛ ኬኩም ቶርታ ሲሆን ውድ ነው። ለዛ ሲነቦል ይሻላል አልኩኝና ሲነቦል አንድ ልገዛ አልኩና ትዝ ሲለኝ እኔ የሚይዛት ያሰሪ ልጅ አለች። እሷ ደግሞ ህፃን ናት። ለእኔስ እኔን አትወጂኝም ማለት ነው ምናምን ትላለች እና ስለማታውቅ ለልጅቷ ቸኮሌት ለአሰሪ ልጅ ደግሞ ቫኒላ ገዛሁኝ። ለእኔ እንዳልገዛ ጾም ነው። ሂሳቤን ከፋፈልኩኝ። ምን አልኩኝ አመሰግናለሁ አልኩ። እነሱም እዚህ የምትበሉት አሉ። አይ እዚህማ አንበላም አልኩኝ። ቴካዌ አስደርጌ ወደ መኪና እየሮጥኩኝ ማለት ነው። ዝናቡ ከቅድሙ ይሻላል። እና ለማንኛውም ሰብስክራይብ ላይክ በማድረግ የዛሬው ብሎግ ይህንን ይመስላል። አበረታቱኝ። ከልብ የማመሰግነው ለምታበረታቱኝ ማለት ነው። በቃ አሁን አበባዬን ገዛው፣ ቸኮሌቱንም ገዛው፣ ሲናፖሊንም ገዛውኝ። የት ትሄጃለሽ ሌላ ቦታ ምናምን አለኝ። አይ አሁን ቀጥታ ወደ አሰሪ ቤት ወደ ስራ ቦታ ይውሰደኝ አልኩትኝና በዚህ መልክ እንግዲህ ተመልሼ ወደ ስራ ቦታዬ መጣሁኝ። ወይም ወደ አሰሪ ጋር ወይም ወደ ስራ መስሪያ ቤቴ ልበለው እንደዚህ ያልኩኝ አካባቢ ይሄንን ይመስላል። በጣም